ሰላም ጀግኖች እንዴት አላችሁ? በላይቭ ክላሳችን ላይ ኤሌክትሮስታቲክስ ኤንድ ከረንት ኤሌክትሪሲቲ ብለን ጀምረን ነበረ። ስለ ኤሌክትሮስታቲክ ኮንሰፕት ኔቸር ኦፍ ቻርጅ፣ ኳንታይዜሽን፣ ከዛ ኮንዘርቬሽን ኦፍ ቻርጅ ምናምን አይተን ሜተርስ ኦፍ ቻርጂንግ ቦዲን ጨርሰን ከዛ ስለ ኤሌክትሮስታቲክ ፎርስ አውርተን ነበር አይደለ? ኤሌክትሮስታቲክ ፎርስ ኢኳልስ ኤሌክትሮስታቲክ ኮንስታንት ታይም ቻርጅ 1 ታይም ቻርጅ 2 ኦቨር ሰፓሬሽን ቢትዊን ዘም ስኩዌር ብለን ኮለምብ ስለሆነ አውርተን ነበር። ከዛ ኤ ፎርስ ቢትዊን ቱ ቻርጅስ ይሆን ከዛ ደግሞ መልቲፕል ቻርጆች ቢኖሩ እንዴት ይሆናል ብለን ጥያቄ ሰራን ላይቭ አይደል? እና በነገሮች መደራረብ ምክንያት ላይቫችንን እንዲመቀጠል ስለማንችል በዩቲዩብ ይሻላል ብዬ ስላሰብኩ ለምን በምችልበት ሰዓት ቶሎ ቶሎ ቪዲዮ ልልቀቅላችሁ። አንደኛ በጊዜ እንድንጨርስ ያደርገናል፣ ሁለተኛ ደግሞ የምችልበትን ሰዓት እኔም እንድጠቀም ያደርገናል። ሶ ኤሌክትሪክ ፊልድ ብለን እንቀጥላለን ማለት ነው። ሶ ስለ ኤሌክትሪክ ፊልድ ነው ዛሬ የምናወራው። ስለ ኤሌክትሪክ ፊልድ ስናወራ ኤሌክትሪክ ፊልድ አሁን ምን ብለናል? ሁለት ቻርጆች ለምሳሌ በኤግዛምፕል ላስረዳችሁ። ፖዚቲቭ እና ኔጌቲቭ ቻርጅ አለኝ ብላችሁ አስቡና ከዛ እነዚህ ሁለት ቻርጆች ዳይ አትራክት ኢች አዘር አይደል? ለዛ ፖዚቲቭ ኔጌቲቭ ፖዚቲቭን ይስበዋል። ኢፍ ዳይ አትራክት ኢች አዘር አሁን አልተነካኩም። ሶ ነን ኮንታክት ፎርስ ነው አይደል? ፎርሱ ኢት ኢዝ ነን ኮንታክት ፎርስ። ነን ኮንታክት ፎርስ በሌላ ስሙ ምን ይባላል ብለን ነበር? ትዝ ይላችሁ ከሆነ ዳይናሚክስ ላይ ራሱ ስንማር አመንግ ዲስ ፊልድ ፎርስስ ፊልድ ፎርስ አለንና ኤሌክትሮማግኔቲክ ፎርስ ከፊልድ ፎርሶች አንዱ ነው ብለናል። ስለዛ ምናቸው ነው የሚገናኘው? እነዚህ ሁለት ቻርጆች ፊልዳቸው ነው የሚገናኘው። ስለዛ አንዱን ከአንዱ አንጻር ነው አሁን ቼክ እንድናደርግ የምፈልገው። ለምሳሌ ይሄ ኔጌቲቭ ቻርጅ በፖዚቲቭ ተሳብ ብላችሁ አስቡ። ዲስ ፖዚቲቭ ቻርጅ ኔጌቲቭ ቻርጅን ሲስበው አልነካውም፣ ግን ምን አድርጎ ነው የሳበው? ለምሳሌ ኔጌቲቭ ቻርጅ አይዞሌትድ ቢሆን በፖዚቲቭ አይሳብም ነበር። ታዲያ ምን አድርጎ ነው የሳበው ካላችሁኝ ወደ ፖዚቲቭ ቻርጁ ፊልድ ገባ ማለት ነው። ወደ ፖዚቲቭ በማግኔት ማሰብ ትችላላችሁ። ሁለት ማግኔቶች እዚህ ጋር ብታስቀምጡና እስከሆነ ድረስ ላይሳሳቡ ይችላሉ። ከሆነ መልስ ግን አትራክሽን ወይም ሪፐልሽን ይኖራል። ወይ ሊገፋፉ ሴም ፖል ከሆኑ ይገፋፋሉ፣ ላይክ ፖል ከሆኑ ከዛ አንድ ላይ ከሆኑ ደግሞ ይገፋፋሉ አይደል? ጉድ። ስለዚህ እዚህ ጋር ስትመጡ እንደዛ ነው። ታዲያ ይሄ መሳሳብና መገፋፋት የመጣው ከምን ነው ካላችሁ ከፊልዱ ነው። ይሄ ፖዚቲቭ ቻርጅ ኔጌቲቭ ቻርጁ የፖዚቲቭ ቻርጁ ፊልድ ላይ ሲገባ ይሳባል ማለት ነው። ስለዚህ ኤሌክትሪክ ፊልድ ይባላል። ያ ፊልድ ኤሌክትሪክ ፊልድ ብለን እንጠራዋለን። ኤሌክትሪክ ፊልድ ምን አይነት ፊልድ ነው ካላችሁ ኢትስ ኤ ሪጅን that a charge experiences a force. Okay, a force ከዛ from another charge አሁን እንዳሳየዋችሁ ከሌላ ቻርጅ ፎርስ ኤክስፒሪየንስ የሚያደርግበት ምን ሪጅን ማለት ነው። ስለዚህ አሁን ኔጌቲቭ ከፖዚቲቭ የሚመጣን ፎርስ ኤክስፒሪየንስ የሚያደርግበት ይሄ ሪጅን አለ። ይሄ ሪጅን ምን ተብሎ ይጠራል? ኤሌክትሪክ ፊልድ። ኤሌክትሪክ ፊልድን ኤክስፕረስ ለማድረግ ኤሌክትሪክ ፊልድ ላይንስ እንጠቀማለን። ኦኬ፣ ኤሌክትሪክ ፊልድ ላይንስ እንጠቀማለን። እነዚህ ኤሌክትሪክ ፊልድ ላይንስ ላይን ናቸው፣ ኢማጂነሪ ላይን ናቸው። ኢማጂነሪ ላይን ስለዚህ የፎርሱን ዳይሬክሽን እና ከዛ ደግሞ ፎርሱን ሪፕሬዘንት ለማድረግ የምንጠቀምባቸው ወይም ኤሌክትሪክ ፊልድ እዚህ ጋር እንዳለ ሪፕሬዘንት ለማድረግ የምንጠቀምባቸው ናቸው። ታዲያ የዚህን ኤሌክትሪክ ፊልድ ፕሬዘንስ እንዴት አድርገን ነው ልናይ የምንችለው? እሱም ካራክተሪስቲክሱ ላይ አብሬ እነግራችኋለሁ። ኤሌክትሪክ ፊልድ የሚባለው ነገር አንደርስታንድ እያደረጋችሁ ይመስለኛል። ኤሌክትሪክ ፊልድ የሚባለው ነገር አሁን ካራክተሪስቲክሶች ይኖሩታል። አክቹሊ ኤሌክትሪክ ፊልድ ላይኖቹ ማለት ነው። ካራክተሪስቲክሶቻቸውን እንዴ ቴስት ለማድረግ የምንጠቀምበት ቻርጅ አለ። ቴስት ቻርጅ ተብላ ትጠራለች። ታይኒ ቻርጅ ነች። ሌላ ቻርጅ ላይ ፎርስ ኤግዘርት የማታደርግ ቻርጅ ነች። ስለዚህ እቺን ፖዚቲቭ ቻርጅ ፖዚቲቭ ቴስት ቻርጅ ከፖዚቲቭ ፖይንት ቻርጅ ጋር ሪሌት እናድርገው። ይሄ ፖይንት ቻርጅ ማለት ሌሎች ቻርጆች ላይ ፎርስ ኤግዘርት የሚያደርግ ከኔጌቲቭም አንፃር እናያት። ከኔጌቲቭ አሁን ይሄን ለብቻው ነው፣ ይሄን ለብቻው ነው። ኦኬ የምናየው እቺ ቻርጅ ላይ ይሄ ፖዚቲቭ ቻርጅ የሚያሳድረውን ፎርስ እንይዝ። ፖዚቲቭ ቻርጅ ምንድን ነው የሚያደርገው ብለናል። ስለ ኤሌክትሮስታቲክ ፎርስ ነው። ፖዚቲቭን ይገፋዋል። ስለዚህ ፖዚቲቭ ቻርጅ ምንድን ነው የሚያደርገው? ፑሽ ነው የሚያደርገው። ስለዚህ ኤሌክትሪክ ፊልድ የፖዚቲቭ ቻርጆች ላይ የምትሰሩት ኤሌክትሪክ ፊልድ ራዲያሊ አውትዋርድ ነው። ኦኬ ወደ ውጪ ነው። ለምን ቴስት የምናደርገው በምን ስለሆነ? በፖዚቲቭ ቻርጅ ስለሆነ። ጉድ። ስለዚህ ራዲያሊ አውትዋርድ ይሆናል ማለት ነው። ስትሰሩ እንደዚህ ራዲያሊ አውትዋርድ የሆነ ኤሌክትሪክ ፊልድ ሰራላችሁ። ኔጌቲቭን ስንሰራስ ኔጌቲቭን ኤክስፕረስ ለማድረግ የኔጌቲቭ ቻርጅን ኤሌክትሪክ ፊልድ ኤክስፕረስ ለማድረግ እንዴት ነው የምንሰራው? ፖዚቲቭ ቻርጅን እቺ ቴስት ቻርጅ ፖዚቲቭ ቴስት ቻርጅ ነች። ኔጌቲቭ ቻርጅ ምን ያደርጋል? ፖዚቲቭን ኔጌቲቭ ምንድን ነው የሚያደርገው? ይሰባል አይደል? ስለዛ ሲሰብ ይሄው ይሰባል። ስለዛ ራዲያሊ ኢንዋርድ ነው ማለት ነው። ኦኬ በቃ አሁን የሆነ ኮንሰፕት ያዛችሁ እዚህ ጋር ማለት ነው። ፖዚቲቭ ቻርጆች ኤሌክትሪክ ፊልዳቸው ሲሰራ ራዲያሊ አውትዋርድ ነው የሚሰራው። ኦኬ የነዚህ ደግሞ ኢንዋርድ ነው የሚሰራው፣ ወደ ውስጥ ነው የሚሰራው።
ቀጣዩ ሐሳብ ደግሞ ስንመጣ ይሄ ኤሌክትሮስታቲክ ፎርስ ኤሌክትሪክ ፊልድ አሁን ፖዚቲቭ ምንድነው ብለናል? ራዲያሊ አውትዋርድ ነው ብለናል አይደል? ራዲያሊ አውትዋርድ ነው፣ ለኔጌቲቭ ደግሞ ኢንዋርድ ነው ብለናል። ሁለት ፖይንት ቻርጆች እርስ በርስ ደግሞ ፎርሱን ኤክስፒሪየንስ ቢያደርጉት እንዴት እንደሚሆን ላሳያችሁ። ኦፖዚት ቢሆኑ መጀመሪያ ላሳያችሁ። ፖዚቲቭ እና ኔጌቲቭ። ፖዚቲቭ እና ኔጌቲቭ ከሆነ ከፖዚቲቭ ምን ይላል ነው ኤሌክትሪክ ፊልድ ይወጣል አይደል? ስለዛ ሁሌም አንድ ካራክተሪስቲክስ ኤሌክትሪክ ፊልድ ኦሪጂኔትስ ፍሮም ፖዚቲቭ ቻርጅ ቱ ደ ኔጌቲቭ ቻርጅ። ስለዛ መነሻው ፖዚቲቭ ቻርጅ ነው። ማን ጋር ይቆማል? ኔጌቲቭ ጋር ይቆማል። ኦኬ አሁን ማግኔቲክ ፊልድ ስትማሩ ነው ታስታውሱ ነበር። ማግኔቲክ ፊልድ ከኖርዝ ይነሳና የት ሄዳል? ሳውዝ ጋር ሄድና ግን በውስጥ በኩል ደግሞ ከሳውዝ ወደ ኖርዝ ይሄዳል። ስለዛ ክሎዝድ ሉፕ ይሰራል አይደል? ኤሌክትሪክ ፊልድ ግን ክሎዝድ ሉፕ አይሰራም። በቃ ከፖዚቲቭ ይነሳል ኔጌቲቭ ጋር ያርፋል። ስለዛ በፖዚቲቭ ቻርጅ እና በኔጌቲቭ ቻርጅ መካከል የሚኖረው ይሄ ኤሌክትሪክ ፊልድ እንደዚህ ነው የሚሰራው ማለት ነው። ይሄው እንደዚህ። ስለዛ ሶሪ ሌላ ኮንሰፕት እዚሁ ልንገራችሁ። ኤሌክትሪክ ፊልድ ላይኖች እርስ በርስ ምን ያደርጉ ኦቨርላፕ ወይም ደግሞ they never cross each other ማለት ነው። ኦኬ ስለዛ እንደዚህ ይሆናል። ኦኬ ስለዛ ከምን ከፖዚቲቭ ወደ ኔጌቲቭ ኮንቨርጅ ያደርጋል ማለት ነው። ኮንቨርጅ ያደርጋል እንደምታዩት እንዲህ አድርጎ bend to the negative charge ማለት ነው። ኤሌክትሪክ ፊልድ ላይኖቹ ወደ ኔጌቲቭ ቻርጅ ይሄዳሉ። ዋሪፍ ፖዚቲቭ እና ኔጌቲቭ ቢሆኑ ማን ነው ፖዚቲቭ ቢሆኑ ወይም ላይክ ቻርጅ ቢሆኑ ደግሞ ዳይቨርጅ ነው የሚያደርጉ። እያያችሁ ነው። እንደዚህ ፎርስ ኤክስፒሪየንስ ታደርጋለች። ይሄ ለምሳሌ እንደዚህ ነው የሚገፋው ብለን ብናወራ there is a force ማለት ይሄ ፎርስ ምን ነበረ ስናወራ ከዚህ በፊት? ፎርስ ማለት k q1 q2 ኦቨር r ስኩዌር ብለን ያወራ ነው። ስለዚህ በማከላቸው ያለው ዲስታንስን r በሉት። q1 ማን ነው በዚህ ጊዜ? ይሄ ፎርስ ኤግዘርት የሚያደርገው ቻርጅ አይደል? q ነው። q2 ደግሞ ማን ነች? እቺ ፖዚቲቭ ቻርጅ አይደል? ፖዚቲቭ ቻርጇ ነች። ኦኬ ኦቨር r ስኩዌር ይሄ ፎርሳችን ነው ማለት ነው። ሲካፈል ኤሌክትሪክ ፊልድ ስትሬንግዙን ለማወቅ ለምን ለቻርጁ ታካፍሉታላችሁ ማለት ነው። ፎርሱን ኤክስፒሪየንስ የሚያደርገው ቻርጅ ለዛ ቻርጅ በዚህ ቻርጅ አይጠፋም። ስለዚህ ኤሌክትሪክ ፊልድ ስትሬንግዝ ፎርሙላው ምን ይሆናል? k ሲባዛ በፖይንት ቻርጅ ሲካፈል ለሰፓሬሽን ቢትዊን ዘም ስኩዌር ማለት ነው። ይሄ የኤሌክትሪክ ፊልድ ስትሬንግዝ ፎርሙላ ይሆናል ማለት ነው። አንድ ሌላ ቻርጅ ላይ ኤግዘርት የሚደረግ ማለት ነው ኤሌክትሪክ ፊልድ ስትሬንግዝ ወይም የአንድን ቻርጅ ኤሌክትሪክ ፊልድ ስትሬንግዝ ለማወቅ የምትጠቀሙት ፎርሙላ kq ኦቨር r ስኩዌር ከምን በምሮ የሚለዩት q1 q2 ነበር ፎርስ ላይ q2ን እናጠፋታለን ማለት ነው። ስለዚህ ይሄ ኤሌክትሪክ ፊልድ ስትሬንግዝ የአንድ ቻርጅን ስትሬንግዝ ስለሚነግረን ማለት ነው። ጉድ ፓራላል ፕሌቶች ላይ ሲሆን ፎርሙላው ትንሽ ይቀየራል። ፓራላል ፕሌቶች ሲሆኑ ኤሌክትሪክ ፊልድ ስትሬንግዝ የምትሰሩበት ፎርሙላ ሁለት ፓራላል ፕሌቶች ካሏቸው አንድ ቅድም ያሳያችሁ ማለት ነው ፖዚቲቭ እና ኔጌቲቭ ቢሆኑ ለምሳሌ እንደዚህ ፓራላል ፕሌቶች በመካከላቸው ያለ ርቀት አለ አይደል? እሷን እንደ ዲ እንወስዳታለን። ኦኬ ዲ እንወስዳታለን። ከአንድ ወደ አንዱ ተስል there is a potential ኤሌክትሪክ ፖቴንሻል ዲፈረንስ አለ። ስለዛ E equals this potential ሲካፈል ለዲ አርጋችሁ V equals ED የሚል ፎርሙላ ታገኛላችሁ። ይሄንን ስለ ፖቴንሻል ካወራን በኋላ በደንብ የምናየው ነው። ስለዛ ምን ፎርሙላ እናያለን? E equals KQ over R square የሚለውን ፎርሙላ መውሰድ ትችላላችሁ። ከፈለጋችሁ ፎርሱ ከተሰጣችሁ ፎርስ ኦቨር ቴስት ቻርጅ ብላችሁ ወይም ደግሞ ዩኒት ፖዚቲቭ ቻርጅ ብላችሁ ትሰራላችሁ። ስለዚህ የተሰጣችሁ ኤግዘርት አድራጊውና ዲስታንስ ከሆነ ይሄኛውን ፎርሙላ ፎርሱና ኤግዘርት የተደረገበት አይነት ከሆነ ደግሞ ይሄን ፎርሙላ ተጠቅመን ምንም ማግኘት እንችላለን። ኤሌክትሪክ ፊልድ ስትሬንግዝ። ይሄኛው ደግሞ ፓራላል ፕሌት ላይ ፖቴንሻል ዲፈረንስ ሲካፈል ለሰፓሬሽን ቢትዊን ዘ ቱ ፓራላል ፕሌትስ ዲስታንስ ቢትዊን ቱ ፓራላል ፕሌትስ ብለን መስራት እንችላለን ማለት ነው። ይሄ ኤሌክትሪክ ፊልድ ስትሬንግዝ ፎርሙላ ነው። እስቲ ኤግዛምፕሎች እንስራ። እሺ ይሄን ኤግዛምፕል አብረን እንስራ። እቺን ቀላል ጥያቄ እንስራ። ጥያቄው ምንድነው የሚለው ኤ ቻርጅ ኦፍ 2 ማይክሮ ኮሎም ፕሌስ አት ፖይንት ፒ ኢን አን ኤሌክትሪክ ፊልድ። አሁን እቺ ተቀማጭ ናት ማለት ነው። ኤሌክትሪክ ፊልድ ላይ ተቀመጠች። ስለዛ ፎርስ ኤክስፒሪየንስ ነው የምታደርገው ወይስ ኤግዘርት? ኤክስፒሪየንስ። ፎርስ ኤክስፒሪየንስ የሚያደርግ ከሆነ አልኳችሁ ምን ኤፍ ኦቨር ዲስ ፖዚቲቭ ቴስት ቻርጅ ብላችሁ ወይም ደግሞ ፖዚቲቭ ቻርጅ ብላችሁ ታስቀምጣላችሁ። ዩኒት ፖዚቲቭ ቻርጅ ኦኬ። ፎርስ ኦቨር ቻርጅ ነው የሚሆነው ኤክስፒሪየንስ ስላደረገችው። ያው ኤክስፒሪየንስስ ኤ ፎርስ ኦፍ 8 times 10 to the power of 4 ኒውተን። ኦኬ ፎርሱ 8 times 10 to the power of -4 ኒውተን ነው። ሲካፈል ቻርጇ ስንት ነች? 2 ማይክሮ ኮሎም 2 times ማይክሮ ማለት ምን ማለት ነው? 10 to the power of -6 አይደል? በቃ -6 ለምን ወደ ኮሎም በመቀየር ስላለበት ማለት ነው። 8 ሲካፈል ለ2 4 ሲባዛ 10 to the power of -4 ነበር። 10 to the power of -6 ወደ ላይ ሲወጣ +6 ይሆናል። -4 + 6 10 to the power of 2 so it is 400። ኤሌክትሪክ ፊልድ ስትሬንግዝ ፎርሙላው ምንድን? ኒውተን የቻርጅ ኮለም ኒውተን ፐር ኮለም ይሆናል ማለት ነው። ይሄንን አልነገርኳችሁም። this is the SI unit of electric field strength 400 ኒውተን ፐር ኮለም ይሆናል በቀላሉ ማለት ነው። ወደ ቀጣይ ጥያቄ ነው። እሺ ሁለተኛ ኤግዛምፕላችን ጋር እንምጣ። it says
ፋይንድ ዘ ኤሌክትሪክ ፊልድ ምን ስትሬንግዝ። አሁንም ኤሌክትሪክ ፊልድ ስትሬንግዝ ኦር ኢንቴንሲቲን የተጠየቅነው አት ኤ ዲስታንስ ኦፍ 30 ሴንቲሜትር ፍሮም ይላል ኤ ፖይንት ቻርጅ ኦፍ 2 ማይክሮኮሎም። ስለዛ ከሆነ ቻርጅ ርቀት ያለውን ኤሌክትሪክ ፊልድ ስትሬንግዝ። ስለዛ ይሄ ፖይንት ቻርጃችን ፎርስ ኤግዘርት አድራጊ ነው ማለት ነው። ስለዛ ኤሌክትሪክ ፊልድ ስትሬንግዙን የተጠየቀው ኤግዘርት አድራጊ ከሆነ ኢኳልስ ኬ ኤግዘርት የሚያደርገው ቻርጅ ሲካፈል ለኤሌክትሪክ ፊልድ ስትሬንግዙ የተጠየቀበት የዲስታንስ ርቀቱን ማለት ነው። እሱን ስኩዌር ታደርጋላችሁ። ኦኬ ኬ ስንት ናት? ኤሌክትሮስታቲክ ኮንስታንት 9 ታይምስ 10 ፓወር ኦፍ 9 ነች ብለናል። ኪው ወይም ደግሞ ፖይንት ቻርጃችን ስንት ነው? 2 ማይክሮኮሎም። 2 ማይክሮኮሎም ማለት 2 ታይምስ 10 ፓወር ኦፍ -6 ኮሎም ነው። ማይክሮን ወደ ኮሎም ስንቀይረው ማይክሮኮሎምን ወደ ኮሎም ስንቀይረው ራዲየሱ ስንት ነው ይላል? 30 ሴንቲሜትር። 30 ሴንቲሜትር ወደ ሜትር መቀየር አለበት። 30 ሲባዛ 10 ፓወር ኦፍ -2 ነው ወደ ሜትር ስንቀይረው። እሱን ምን እናድርገው? ስኩዌር እናድርገው። ስለዛ ምን ይሆናል? 30ን ስኩዌር አድርጉት። ስንት ይመጣል? በቀላሉ እንሰራው 900 አይደል? ከዛ ብዙ ተማሪ ቢሳሳተው 30ን ስኩዌር ካደረገ በኋላ ይሄን ስኩዌር ማድረግ ይደርሳል። ሁለቱም ነው ስኩዌር የሚደረገው። ፓወር ስኩዌር ሲደረግ ፓወሮቹን ምን ማድረግ ነው? ማባዛት ነው አይደል? -2 ሲባዛ በ2 -4 ስለዛ -4 ይሆናል ማለት ነው። ኦኬ ስለዛ ማጣፋት እንችላለን። በ9 1 በ9 ይሄ ምን ይሆናል? 100 ይሆናል ማለት ነው። 100 ይሆናል። እቺ ትጠፋለች። ጉድ ይሄን 100 አደረኩት። ከዛ 2 ሲካፈል ለ100 0.02 ሲባዛ 10 ፓወር ኦፍ 9 -6 10 ፓወር ኦፍ 3 10 ፓወር ኦፍ 3 ነበር -4 ላይ ሲወጣ +4 አይደል? 10 ፓወር ኦፍ 3 +4 10 ፓወር ኦፍ 7 ይሆናል። ስለዛ 2 ስላስጠጋው 2 ታይምስ 10 ፓወር ኦፍ ይሄን 2 ሳስጠጋ -2 አደርጋለሁ ከዚህ ላይ 2 ታይምስ 10 ፓወር ኦፍ 5 ምን ሜትር ኮሎም ይሆናል ማለት ነው። ይሄ ኤሌክትሪክ ፊልድ ስትሬንግዝ ነው። አይ ቲንክ በጣም ቀላል ነው አይደለ? ስለዛ እንዲህ ያደረጋችሁ ትሰራላችሁ። ወደ ሌላ ጥያቄ እንሂድ። ወደ ሶስተኛ ኤግዛምፕላችን ስንመጣ it says what is the electric field strength at midpoint of the two charges q1 and q2 አሁን ሁለት ቻርጅ ስላሉን ሱፐርፖዚሽን ፕሪንሲፕል ነው የምንጠቀመው። ምን ማለት ነው ሱፐርፖዚሽን ፕሪንሲፕል? at the midpoint ይላል። ይሄ 12 ሴንቲሜትር ከሆነ መሃል ላይ ማለት ከዚህ 6 ሴንቲሜትር ርቆ ከዚህም 6 ሴንቲሜትር ርቆ ማለት ነው እዚህ ፖይንት ላይ ማለት ነው። ስለዚህ እዚህ ላይ ያለውን ኤሌክትሪክ ፊልድ ስትሬንግዝ ለማወቅ q1ም ኤግዘርት የሚያደርገው ኢንቴንሲቲ አለ፣ q2ም የሁለቱም ኢንቴንሲቲ አለ፣ የሁለቱም ፊልድ ኢንቴንሲቲ። ስለዚህ እሱን ማየት ቼክ ማድረግ ነው ማለት ነው። መሃል ላይ ያለን ምንድን ነው? ቴስት ቻርጅ አይደል? ፖዚቲቭ ቴስት ቻርጅ። ስለዛ ዳይሬክሽኑን ለማወቅ ፖዚቲቭ ቴስት ቻርጅ ነው። q1 እንደምታዩት ምንድን ነው? ኔጌቲቭ አይደል? ኔጌቲቭ ቻርጅ ፖዚቲቭን ምንድን ነው የሚያደርገው ብለን ይስበዋል። ስለዛ ይሄ ኢንዋርድ አይደለ ብለን ያወራነው ኔጌቲቭ ቻርጆች ወደ ራሳቸው አይደል ኢንዋርድ። ስለዛ በሱ ማወቅ እንችላለን። ኔጌቲቭ ወደ ራሳቸው ናቸው፣ ፖዚቲቮች ደግሞ ከራሳቸው ነው የሚወጣው። ኤሌክትሪክ ፊልድ ስትሬንግዛቸው እንደዚህ ማለት ነው። ስለዛ ሁለቱ E1 እና E2 ብላችሁ መስራት ትችላላችሁ። E1 እና E2 ዳይሬክሽናቸው ማለት ተመሳሳይ። ስለዛ ኤሌክትሪክ ፊልድ ስትሬንግዙ እዚህ መሃል ፖይንት ላይ ምን የሚደረግ ነው? የሚደመር ነው ማለት ነው። ለምን? ፖዚቲቭ ቻርጅ አውትዋርድ ነው፣ ኔጌቲቭ ቻርጅ ደግሞ ኢንዋርድ ስለሆነ ሁለቱም ምንድን ነው ተመሳሳይ ዳይሬክሽን ነው የሚሰሩት። ስለዛ the net electric field equals E1 plus E2 ይሆናል። ስለዛ መቼ ልጀምር ልቀንስ የሚለውን የምታውቁት ኔጌቲቭ ከሆነ ወደ ራሱ ነው፣ ፖዚቲቭ ከሆነ ደግሞ ከራሱ ውጪ ነው በሚል ነው የምናስበው። ኦኬ ስለዛ እሱን እንስራ። E1ን ለመስራት ምንድነው የምታደርጉት? K Q1 ኦቨር R ስኩዌር ሁለቱም ኤግዘርት ስለሚያደርጉ ይሄን ፎርሙላ ነው የምትጠቀሙ። E2 ለመስራትስ K Q2 ኦቨር R ስኩዌር። ስለዛ እቺ ፕላስ የመጣችው ከዳይሬክሽኑ ነው። እሱን አንደርስታንድ አድርጉ። እዚህ ጋር K እና R እኩል ናቸው አይደል? ለምን? ያው R እዚህ ጋር 6 ነው፣ የዚህም 6 ነው። R-ቸው ተመሳሳይ ነው፣ K-ቸውም ተመሳሳይ ነው። K ኮንስታንት ቫልዩ ስለሆነ ስለዛ K እና R-ን የጋራ K ኦቨር R ስኩዌር አድርጌ ወስጄ Q1 ፕላስ Q2 ማድረግ ይችላል አይደል? ስለዛ በቃ በቀላሉ እንዲሰራላችሁ። ኦኬ K ስንት ነው? 9 ታይምስ 10 ዘ ፓወር ኦፍ 9 ኦቨር ራዲየሷ ስንት ነች? 6 ሴንቲሜትር። ይሄውላችሁ 12 ሳይሆን የምትወስዱት ሚድ ፖይንቱ ያላቸው ርቀት ነው። Q1 ከሚድ ፖይንት ያለው ርቀት ስንት ነው? 6። እዚህ ጋር 6 ነው የምወስደው፣ እዚህ ጋር 6 ነው የምወስደው። 6ን ስኩዌር ማድረግ ነው። ስለዚህ የጋራ R ስኩዌር ስለወሰድ 6 ሴንቲሜትር ማለት ምን ማለት 6 ታይምስ 10 ዘ ፓወር ኦፍ -2 ማለት አይደል? ወደ ሜትር ስቀይረው እሱን ምን ማለት ስኩዌር። ከዛ Q1 እና Q2ን መደመር። Q1 ስንት ነው? -2 ማይክሮ ኮሎም አይደለ? ስለዛ እንትን ነው ማግኒቲዩድ ነው። ኦኬ የምትወስዱት እቺ -2 ትነግራችሁ እየሳበው ነው ወይስ እየገፋው ነው ወይስ ከኤሌክትሪክ ፊልድ አንጻር ደግሞ ኢንዋርድ ነው አውትዋርድ ነው የሚለውን ለማወቅ ነው። ስትሰሩ ግን ማግኒቲዩድ ወስዳችሁ ትሰራላችሁ። 10 ዘ ፓወር ኦፍ -6 ይሆናል ማለት ነው፣ ሁለቱም ማይክሮ ስላላቸው። ኦኬ እሱን ስንሰራ 2 ታይምስ 10 ዘ ፓወር ኦፍ -6 ፕላስ 2 ታይምስ 10 ዘ ፓወር ኦፍ -6 ተመሳሳይ ስለሆነ 2 ታይምስ 10 ዘ ፓወር ኦፍ -6 እና 2 ታይምስ 10 ዘ ፓወር ኦፍ -6 4 ታይምስ 10 ዘ ፓወር ኦፍ -6 ስለዛ 9 ታይምስ 10 ዘ ፓወር ኦፍ 9 ታይምስ 4 ታይምስ 10 ዘ ፓወር ኦፍ -6 ይሆናል ማለት ነው። ኦቨር 6 ታይምስ 10 ዘ ፓወር ኦፍ -2 ስኩዌር 6 ስኩዌር ስታደርጉት 36 ሲባዛ 10 ዘ ፓወር ኦፍ -2 ስኩዌር ስታደርጉት 10 ዘ ፓወር ኦፍ
4 ሁለቱን ፓወሮቹን ማባዛት ስለሆነ 9 ሲባዛ በ4 36 36 ሲካፈል ለ36 1 ይሆናል። ሲባዛ 10 ዘ ፓወር ኦፍ 9 ማይነስ 6 ማይነስ 3 አይደል? ማን ነው 3 አይደል? ከዛ ማይነስ 4 ወደ ላይ ሲወጣ ደግሞ ፕላስ 4 ይሆናል። 9 ሲቀነስ 6 3 3 ሲደመር 4 7 1 ታይምስ 10 ዘ ፓወር ኦፍ 7 ኒውተን ፐር ኮሎምብ ነው። ዲስ ኢዝ ዘ ኔት ኤሌክትሪክ ፊልድ። ስለዛ ከአንድ በላይ ቻርጆች ሲኖሯችሁ በዚህ መንገድ ነው በሱፐርፖዚሽን ፕሪንሲፕል ነው የምትሰሩት ማለት ነው። ቀጣይ ጥያቄ እንሰራለን። እሺ የዛሬው ቪዲዮ የመጨረሻ ኤግዛምፕላችንን እንስራ ማለት ነው። It says 2 point charges of equal magnitude are 8 cm apart. At the midpoint, the net electric field is 45 ኒውተን per coulomb. Find the magnitude of the charges ይላል። እዚህ ጋር አንድ ማስተዋል ያለባችሁ ነገር ሁለቱም ቻርጆች ሴም ቢሆኑ ማለት ነው። ለምሳሌ ሁለቱም ኔጌቲቭ፣ ይሄም ኔጌቲቭ ቢሆን ኔጌቲቭም ወደዚህ ይሄም ወደዚህ ሲሆን መሀል ላይ ያሉት ራዲየሳቸው አንድ አይነት ነው። ለምሳሌ E1 K Q1 ኦቨር R ስኩዌር ነው አይደል? E2 K Q2 ኦቨር R ስኩዌር። እንግዲህ ይኸው ኬያቸው ተመሳሳይ ነው፣ ማግኒቲዩዳቸውም ተመሳሳይ ነው ተባላችሁ። ራዲየሳቸው ሚድ ፖይንት ስለሆነ ተመሳሳይ ነው አይደል? ለዛ የሚመጣው ቁጥር ምንድን ነው? እኩል ነው ማለት ነው። ስለዛ ኢዋንም ኢቱም እኩል ናቸው። ሁለቱ ኢዋን እና ኢቱ እኩል ናቸው። ስለዛ ኢዋንም ኢቱም እኩል ከሆኑ ኔት ኤሌክትሪክ ፊልድ ስተር ሁለቱም ኔጌቲቭ ከመጡ ይሄ ወደዚህ ይሆናል። ኔጌቲቭ ከሆነ የዚህም ኔጌቲቭ ከሆነ ወደዚህ ተቃራኒ ስለሆነ ስንቀንሰው ስንት መምጣት አለበት? ዜሮ። ፖዚቲቭም ቢሆን ሴም ነው። አዚህም ይሄ ፖዚቲቭ ይሄም ፖዚቲቭ ቢሆን ይሄም ፖዚቲቭ ይሄም ፖዚቲቭ ቢሆን ፖዚቲቭ ሲሆን ምንድን ነው? አውትዋርድ። የዚህም ፖዚቲቭ አውትዋርድ። ተቃራኒ ስለሆነ ሲቀነስ ስንት ይመጣል? ዜሮ። ስለዛ ግዴታ አንዱ ፖዚቲቭ አንዱ ምን መሆን አለበት? ኔጌቲቭ መሆን አለበት። ኤሌክትሪክ ፊልድ ስትሬንግዙ ከዜሮ ውጪ እንዲሆን ማለት ነው። ለምን? ኬያቸውም ኪዋቸውም አራቸውም ተመሳሳይ ስለሆነ። ጉድ። ስለዛ ኔት ኤሌክትሪክ ፊልድ ተሰጥቶኛል ስንት? 45 ኒውተን ፐር ኮሎምብ ኢት ኢኳልስ ኬ ኪ1 ኦቨር አር ስኩዌር ፕላስ ይሆናል። ለምን? አንዱ ፖዚቲቭ ከሆነ አውትዋርድ ነው፣ ኔጌቲቭ ሲሆን ደግሞ ኢንዋርድ ነው። እዚህ ጋር ያለውን ኢንቴንሲቲ ነው የተጠየቁት። ስለዛ ኢንዋርድ ሶሪ ወደ እዚህ ዳይሬክሽን። ስለዛ ኢዋን ወደዛ ነው፣ ኢቱም ወደዛ ነው። ተመሳሳይ ስለሆነ ምን አደርጋቸዋለሁ? እደምራቸዋለሁ። ኬ ኪ1 ፕላስ ኬ ኪ2 ኦቨር አር ስኩዌር አድርጋችሁ ትሰራላችሁ ማለት ነው። ኬ ኪ1 ኪ2 እንዳለ ተመሳሳይ ናቸው። ስለዛ ስደምሩት አንድ ለምሳሌ ሁለት ተመሳሳይ ነው። ኤ እና ኤን ብትደምሩ ምንድን ነው የሚመጣው? 2 ኤ አይደል? ይሄንና ይሄንን ብትደምሩ ምንድን ነው የሚመጣው? 2 ታይምስ ኬ ኪው ኦቨር አር ስኩዌር ነው የሚመጣው አይደል? ለምን? ኪ1 እና ኪ2 እኩል ናቸው ተባላችሁ። ጉድ። አት ዘ ሚድ ፖይንት ስለሚል አር1 እና አር2 እኩል ናቸው አይደል? ስለዛ አር ብለን ብንወስድ አር ጋር ትወስዳላችሁ። ሁለት ተመሳሳይ ነገር ስንደምር ምንድን ነው የሚመጣው? 2 ታይምስ ዛት ጊቨን ቫልዩ ማለት ነው ኢኳልስ 45። ስለዛ ኦቨር 2 ሳደርግ 22.5 እኩል ይሆናል። ኬ ስንት ነች? 9 ታይምስ 10 ዘ ፓወር ኦፍ 9 ታይምስ ኪው ኦቨር ራዲየሱ ስንት ነው የተሰጣችሁ? 8 ሴንቲሜትር አፓርት ናቸው ይላል። ሚድ ፖይንት ማለት 4 ሴንቲሜትር መሀል ላይ ስለሆነ ማለት ነው። ስለዛ 4 ታይምስ 10 ዘ ፓወር ኦፍ ማይነስ 2 ስኩዌር ታደርጋላችሁ ማለት። ከዛ ይሄን እዚህ ወስዳችሁ መስራት ነው። ቆይ ሶሪ ይሄን አይታችኋል አይደለ? ከዛ ስንቀይረው እዚህ ጋር ያሉትን ላጥፋቸውና ልስራ። ስንቀይረው ይሄ ወደዚህ ሲመጣ 22.5 ታይምስ 4 ስኩዌር ሲደረግ ስንት ነው? እቺ 4 ማለት ነው ስኩዌር ትደረጋለች አይደል? 16 ታይምስ 10 ዘ ፓወር ኦፍ ማይነስ 2 ስኩዌር ሲደረግ 10 ዘ ፓወር ኦፍ ማይነስ 4 አይደል? ኢኳልስ ከላይ ያለው ስንት ነው? 9 ታይምስ 10 ዘ ፓወር ኦፍ 9 ታይምስ ምን ኪው ቻርጁ ስለሆነ የተጠየቅነው ኦቨር 9 ታይምስ 10 ዘ ፓወር ኦፍ 9 አደርጋለሁ። ይሄንንም ኦቨር 9 ታይምስ 10 ዘ ፓወር ኦፍ 9 አድርጌ እሰራለሁ። ስለዛ the charge equals ይሄንን አቃሉ መጨረስ ነው ከእናንተ ኤክስፔክት የሚደረገው። ስለዛ አቃላችሁ ጨርሱና የቻርጁን ምን ማግኒቲዩድ ታወጣላችሁ ማለት ነው። ስለዛ አይ ቲንክ ይሄንን በእንትን ለመስራት 22 ማለት 45 ሲካፈል ለሁለት ማለት አይደለ? ለመስራት እንዲቀለኝ ነው እንዲያደርጉት በ9 አንዳለኝ በ9 ይሄ 5 ይሆናል ማለት ነው። 16 ነው እዚህ ጋር በሁለት አንዳለኝ በሁለት 8 ይሆናል። 5 ሲባዛ በ8 40 ጉድ ታይምስ 10 ዘ ፓወር ኦፍ ማይነስ 4 ነበር። ይሄ 10 ዘ ፓወር ኦፍ 9 ነው። ወደ ላይ ሲወጣ ማይነስ 9 ይሆናል። ስለዛ 10 ዘ ፓወር ኦፍ ማይነስ 13 ይሆናል ማለት ነው። ምን ኮለምብ ማለት ነው። ስለዛ እንዲያደርጋችሁ መስራት ትችላላችሁ። 4 ታይምስ 10 ዘ ፓወር ኦፍ ማይነስ 12 ኮለምብ ይሆናል። ስለዛ ይቺን ቀይረን 4 ታይምስ 10 ዘ ፓወር ኦፍ ማይነስ 6 ማይክሮ ኮለምብ ማድረግ እንችላለን። እንዲያርገን በቀላሉ እንሰራለን። ከዚህ በኋላ በዚህ ዩቲዩብ ከቻልኩኝ በየቀኑ ካልቻልኩኝ ደግሞ በየሆኑ ቀኖች ኢንተርቫል ቪዲዮ ለቅላችሁና ሁሌ ማታ 3 ሰዓት ደግሞ በዚህኛው ሶሪ እዚህ ጋር ቲክቶክ የለም። ቲክቶክ ላይ የማታውቁ ልጆች ካላችሁ ቲክቶክ ላይ ግቡና ቤን
ፊዚክስ ቤም ፊዚክስ ብላችሁ ማግኘት ትችላላችሁ። ይሄ የቴሌግራም ቻናላችን ነው፣ ክላስ ምን ሰዓት እንዳለ የምለቅበት። ይሄ ደግሞ ዩቲዩብ ቻናሌ ነው። ዩቲዩብ ቻናሌን እየገባችሁ ሰብስክራይብ አድርጉ። በቻልነው አቅም እናንተን ለማትሪክ ለማዘጋጀት እጥራለሁ ማለት ነው። የዛሬው ክላሳችን ይሄን ይመስላል። ሀሳብ አስተያየቶቻችሁን ጻፉልኝ። ሼር ሰብስክራይብ በማድረግ ተባበሩኝ። ቲክቶክ ላይ ማታ 3 ሰዓት ዛሬ እንገናኝና ሙሉ ሀሳቡን ነግራችኋለሁ። በጣም ነው የማመሰግነው። ቴንክ ዩ